ዋላችሁ፣ እንደምን አመሻችሁ። ዛሬ እንደናንተ ይዤ የመጣሁት አንድ መጽሐፍ ላስተዋውቃችሁ ነው። ይህም መጽሐፍ የንስሐ በረከቶች ቅጽ 1 ወይም ቮሊዩም 1 የተሰኘው የፓስተር ዶክተር አዳነ ቶማን መጽሐፍ ነው። ፓስተር ዶክተር አዳነ ቶማስ ለረጅም ጊዜ አብረን በአንድ መጽሐፍ ቅዱስ ኮሌጅ ከተማርንበት ጊዜ ጀምሮ እንተዋወቃለን። በውስጡ ድንቅ የሆነ የእግዚአብሔር ጸጋ ያለበት መልእክቶችን የሚቀበል ከእግዚአብሔር ጋር ህብረት ያለው ሰው መሆኑን እናውቃለን። አገልጋይ መሆኑን እናውቃለን። በተለያየ መንገድ ሲያገለግል ተመልክቼ እኔም ተጠቅሜ አውቃለሁ። ከዚህ በፊት በሲዲ እና በተለያዩ መንገድ ውስጡ የተቀመጠውን ስለ ንስሐና ስለ በረከቶች በተለያየ መንገድ ሲያስተላልፍ ነበረ፣ ለህዝብ ተደራሽ ሲያደርግ ነበር። ዛሬ ደግሞ ሙሉ መጽሐፉን ጽፎ ጨርሶ አሳትሞ ለህዝብ ለማቅረብ በዝግጅት ላይ ነው የሚገኘው። እንግዲህ እንደሚታወቀው እሱ ወንድማችን ፓስተር ዶክተር ያነሳው ጽንሰ ሀሳብ ስለ ንስሐ ነው። ንስሐ እንግዲህ የክርስትና ህይወት መነሻ ዋና ማዕከል ስፍራ ነው። ጌታችን ኢየሱስ ክርስቶስም ሲመጣ የንስሐ ጥሪ ይዞ ነው። መጥምቁ ዮሐንስም ሲነሳ የንስሐ ጥሪ ይዞ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ የሚለው መልእክት ለማንኛውም መንፈሳዊ ህይወት መንደርደሪያው ንስሐ ነው። ከእግዚአብሔር ጋር የምንታረቀው ህብረት የምናደርገው ግንኙነት የምናደርገው መጀመሪያ ወደ እግዚአብሔር በንስሐ ስንቀርብ። ስለዚህ ትልቅ ኮንሰፕት ነው ፓስተር ያነሳው። ንስሐ እጅግ አስፈላጊ ነገር ነው። ሰው ሁሉ እንዲመለስ ንስሐ እንዲገባ እግዚአብሔር ቀን ቀጥሯልና የሚል መልእክትም አለ። በእግዚአብሔር ቃል ላይ እግዚአብሔር ወደ ቀጠረው ቀን ሳንደርስ በፊት በንስሐ እግዚአብሔርን እንድንገናኘው እግዚአብሔር በመጽሐፍ ቅዱስ ላይ በተለያዩ ቦታዎች ያመለክታል። ስለዚህ ንስሐ በራሱ ይዟቸው የሚመጣቸው በረከቶች ንስሐ ይዞት የሚያመጣቸውን በረከቶች ፓስተር በዚህ መጽሐፍ ላይ ዘርዘር አስቀምጧል። ንስሐ ማለት ምን ማለት እንደሆነ፣ ንስሐ ማለት ከምንሄድበት መንገድ ተመልሰን ወደ ትክክለኛው መንገድ እንድንመለስ ወይም ደግሞ ከሚያጠፋ መንገድ ከእግዚአብሔር ከሚለያይ መንገድ ተመልሰን መንገዳችንን ቀይረን ከእግዚአብሔር መንገድና ሀሳብ ጋር ተስማምተን መሄድ ማለት ነው ንስሐ። ወይም በሌላ ቋንቋ ንስሐ ማለት ኃጢአትን መናዘዝና ከተናዘዝን በኋላ መተው ማለት ነው። ስለዚህ ኃጢአታችንን ወደ እግዚአብሔር ስንናዘዝ ከተናዘዝንም በኋላ ደግሞ ስንተዋት ፍሬ ስናበራ እግዚአብሔር ወደ እኛ የሚልከው በረከቶች አሉ። እነኚህ በረከቶች መንፈሳዊ በረከቶችን ምድራዊ በረከቶችን እግዚአብሔር ይልካል። ስለዚህ ሰውን ሁሉ ወደ ንስሐ የሚጋብዝ መጽሐፍ ንስሐ እንድንገባ፣ ንስሐ ከገባን በኋላ ከእግዚአብሔር ጋር እንታረቃለን፣ ልጆች እንሆናለን፣ መንፈስ ቅዱስን እንቀበላለን፣ ፕሮቴክሽን ጥበቃ እናገኛለን፣ እንባረካለን፣ ለአገልግሎት እንቀበላለን። ብዙ ነገሮችን ማንሳት እንችላለን። እንግዲህ ከዚህ ከንስሐ በረከቶች ፓስተር ጨለፍ አድርጎ ወደ ንስሐ እንድንመጣ ሪማይንድ የሚያደርግ የሚያሳስብ፣ ሌሎችንም ንስሐ እንዲገቡ እንድንሰብክ የሚያነሳሳ፣ ንስሐ ላይ ትኩረት አድርገን የንስሐን በረከቶች እንድናስብ የሚያነሳሳንን ጽሑፍ ይዞልን መጥቷል እና ሁላችሁም ይህንን መጽሐፍ ደስታችሁ ለሌሎችም እንድትሰጡ ስጦታ እያደረጋችሁ እንድትሰጡ ላልዳኑ ቤተሰቦቻችን፣ ጓደኞቻችን ይህንን መጽሐፍ ስጦታ እያደረግን እንድንሰጥ አበረታታለሁ። እግዚአብሔር ይባርካችሁ። ጌታ ከእናንተ ጋር ይሁን።